ዘላለም አምላክ እኮ ነው። ሰማይና ምድርን እኮ ጠርቶ ያበጀ ነው። እንደዚህ የሚያምረውን ይሄን ሁሉ ህዝብ እኮ ከምድር አፈር አብኩቶ የሰራ ነው። ይሄንን ህዝብ ፈጥሮ ደግሞ ለዋጆ ብሎ ሲመጣ እንወደው ዘንድ ምግባት የለውም። እንዲህ ስናየው አንቀበለውም። ቃል በቃል ኢሳይያስ የሚጠቀመው የዕብራይስጥ ቃል ፌቨርድ አይደለም፣ ሞገስ የለውም። እንዲህ ስታይ አትቀበለው። ለእኔ ሲል ነው። መላእክት አንድ ቀን በሽራፊ አይን አይተው አያውቁም። ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የኖረ አምላክ እኮ ነው። መሬት ላይ ሲወርድስ እንደዚህ ለማየት ሁሉ አትፈልገውም። ሰማይ እኮ አይታይም ከክብሩ የተነሳ። ሰማይ እኮ ከሚያብረቀርቅበት ብርሃን የተነሳ እኮ ሊጠጋው የሚችል እኮ የለም። እኔን ለማዳን ሲመጣስ ከሰው መሃል አልመርጠውም፣ አልፈልገውም። ለእኔ ነው። የተናቀ ነው ይለዋል። መናቅ እንዴ ፔንፉል ነው። መናቅ እኮ ምን እንደሆነ ታውቃለህ? ያጥላሉ አልባይ ናቸው። ድምፅ ሁሉ ማውጣት ይከብዳቸዋል። አንተ እሱን ትተህ ዝም መባል። ያቺ ሲሮፊንቃዊት ሴት ትዝላቸዋለች። ኢየሱስን የተከተለች እግሩ ስር መጣች፣ ወደቀችልን። ያው እሷ እንደኛ አይደለች። አሁን እኛ ስንጸልይ በጣም ነው የምናምረው፣ አንበላሽም። እንዲህ ብለን ነው የምንጸልይ። አዛብስ ግሪኮቹ ምናምን ጣዖታቸው ስር እየተንደባለሉ ነው የሚጸልዩ። አቧራ ሴቱ ደግሞ እዚያው ጸጉራቸው ክብራቸው አይደል ዝብረቅረቅ ነው የምትል። ልክ እንደዛ ነው እግሩ ስር የሆነችው። መጽሐፍ እንደዚህ አይደለም የሚለው ትቷት ሄደ የሚል ቃል አለ። እግሩ ስር እንደዛ ስትተሻገራት ብሎ ጥሏት ሄደ። ዝም አለ። ትቷት ሲሄድ እየተከተለች ትጮህ ነበር። ስትጮህ ጴጥሮስ ረበሸችው። መንፈስ ቅዱስ ስላልተሞላ ሰው አይታገዝ።